የመዝጊያ ክሊራንስ ወይም ደግሞ ድርጅታችሁን መዝጋት ከፈለጋችሁ ማድረግ ያለባችሁ ነገር የመዝጊያ ክሊራንስን ለማውጣት ከእናንተ የሚጠበቀው ነገር ዛሬ እነግራችኋለሁ። ይህንም ሳትጎላሉ የመዝጊያ ክሊራንሳችሁ ይሰጣችኋል ማለት ነው። የመዝጊያ ስላችሁ ድርጅታችሁን የምትዘጉ ከሆነ ወይም ደግሞ 50% የምትሸጡ ከሆነ ወይም በስጦታ የምትሰጡ ከሆነ ወይም ደግሞ የተለያዩ ነገሮች ማድረግ የምትፈልጉ ከሆነ እነኚህ የክሊራንስ ቅደም ተከተሎች ክሊራንሳችሁን ለማዘጋት የሚጠበቅባችሁ ነገሮች ውስጥ ስለዚህ እነግራችኋለሁ ማለት ነው። ማድረግ ያለባችሁ የመዝጊያው ክሊራንስ እንዲሰጣችሁ ማለት ነው። ምን ማድረግ እንዳለባችሁ አሁን እነግራችኋለሁ። እስከ መጨረሻው ከኔ ጋር ሁኑ። ይህንን አካውንት ላይክ እና ፎሎ ሼር ኮፒ ሊንክ እያደረጋችሁ ከኔ ጋር ሁኑ። ዩቲዩብ ቻናል አለኝ። ዩቲዩብ ቻናል ግን ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አበረታቱ። ሊንኩን ለማግኘት የፕሮፋይል ምልክት ውስጥ ጫኑ። ቀስት አለ። ቀስት ውስጥ ነኩት። ሁለት ሊንክ ይመጣል። አንዱ ቴሌግራም ነው፣ ሁለተኛው የዩቲዩብ ቻናል ነው። ሰብስክራይብ ጆይን አድርጉ። ቴሌግራም ላይ የተለያዩ ኢንፎርሜሽኖች ከታክስ ጋር የተገናኘ ነገር፣ ከአካውንቲንግ ጋር የተገናኘ ነገር፣ ከሂሳብ መዝገብ ጋር የተገናኘ ነገር የምለቅበት ስለሆነ የቴሌግራም ቻናሉን ይጠቅማችኋል። ጆይን አድርጉት። ዩቲዩብም ረዘም ያሉ ገለጻዎችን ሳቀርብ በዛ ስለምለቅ ሰብስክራይብ አድርጉ። ቲክቶክን ፎሎ እያደርጋችሁ ተከተሉኝ። አሁን ቀጥታ ወደ ማብራሪያው ልግባ ማለት ነው። በአንደኛ ደረጃ ላይ ማድረግ ያለባችሁ ምንድን ነው? ንግዳችሁን ለመዝጋት ታስባችሁ የክሊራንስ ለማውጣት ስትፈልጉ የመዝጊያ ክሊራንስ ማለት ነው ለማውጣት ስትፈልጉ ማድረግ ያለባችሁ ነው የድርጅታችሁን ክሊራንስ ማውጣት አለባችሁ። አንደኛ የሚሆነው ስለዚህ ይህን ክሊራንስ ለማውጣት ምን ማድረግ አለባችሁ? የንግድ ድርጅታችሁ ከሚገኝበት ወረዳ የታክስ ክፍል ድርጅታችሁ መዘጋቱን ወይም ደግሞ ከፊል መሸጡን ወይም ደግሞ ማንኛውም ነገር መሆኑን የሚያረጋግጥ ደብዳቤ ወይም ደግሞ መግለጫ ያስፈልጋል ማለት ነው። ከወረዳችሁ ይህን አይነት ወይም ደግሞ መዘጋቱን የሚያመለክት ደብዳቤ ማስፈለጉን መረዳት አለባችሁ ማለት ነው። በሁለተኛ ደረጃ ላይ ነው የምታደርጉት። ስለዚህ ድርጅታችሁ ያለበት ወረዳ ላይ ሄዳችሁ ከታክስ ቢሮ መዘጋቱን የሚያረጋግጥ ደብዳቤ ማምጣት ይጠበቅባችኋል ማለት ነው። በሶስተኛ ደረጃ ላይ ንግዳችሁ ወይም ደግሞ ድርጅታችሁ ከዚህ በፊት ማንኛውንም አይነት ታክስ መክፈሉንና ምንም አይነት ዕዳ አለመኖሩን ድርጅታችሁ አንድም ሊሆን ይችላል፣ ሁለትም ከዛ በላይም ድርጅት ሊኖራችሁ ይችላል። ስለዚህ ማንኛውም ድርጅት ያላችሁ ድርጅት እስከዛ ድረስ ምንም አይነት ዕዳ እንደሌለበት የሚጠበቅበትን መክፈሉን ማረጋገጥ ይኖርባችኋል ማለት ነው። አራተኛ ደረጃ ላይ ማድረግ ያለባችሁ ነው ምንድነው? ድርጅታችሁ በከፊልም ሊሸጥ ይችላል፣ ሙሉ ለሙሉ ሊሸጥ ይችላል፣ ለስጦታም ሊሰጥ ይችላል፣ ወይም ደግሞ ለሶስተኛ ወገን ሊተላለፍ ይችላል፣ ወይም ደግሞ ዘርፍ ለመቀየር ሊሆን ይችላል። ስለዚህ ማንኛውም አይነት እንቅስቃሴ ስታደርጉ በድርጅታችሁ ላይ ማድረግ ያለባችሁ ነገር ምንድን ነው? እንዳለ በድርጅታችሁ ላይ የምታደርጉትን ለውጥ መጀመሪያ ኦዲት መደረግ ስላለበት ኦዲት እንደሚደረግ ማረጋገጥ ወይም ደግሞ መገንዘብ አለባችሁ ማለት ነው። ስለዚህ ድርጅታችሁ 50% ለመሸጥ ሊሆን ይችላል፣ በስጦታም ለማስተላለፍ ሊሆን ይችላል፣ ዘርፉንም ለመቀየር ሊሆን ይችላል፣ በውርስ ለሌላ ሰው ለማስተላለፍም ሊሆን ይችላል። ስለዚህ ሀብታችሁን በከፊልም ሊሆን ይችላል ለመሸጥ ካሰባችሁ መጀመሪያ ኦዲት እንደሚደረግ እናንተ መገንዘብ አለባችሁ ማለት ነው። ስለዚህ ኦዲት እንደሚደረግ ከተገነዘባችሁ የሚጠበቅባችሁን ፋይል አደራጅታችሁ ማስቀመጥ ይጠበቅባችኋል ማለት ነው። ስለዚህ በድርጅታችሁ እነኛ አይነት ነገሮች ከሆነ የምታደርጉት መጀመሪያ ኦዲት መደረግ ስላለበት ኦዲት እንደሚደረግ መገንዘብ አለባችሁ። ኦዲት እንደሚደረግ ከተገነዘባችሁ በኋላ ለኦዲት የሚያስፈልገውን ነገር ማንኛውንም አይነት ዶክሜንት ይዛችሁ መቅረብ ወይም ደግሞ ማቅረብ ይጠበቅባችኋል ማለት ነው። ስለዚህ ኦዲት ይደረጋል። ኦዲት ሲደረግ ደግሞ ዶክሜንት ይፈልጋል። ዶክሜንቱን በአግባቡ ሙሉውን ማስቀመጥ ካስቀመጣችሁ ስትጠየቁ ማቅረብ ይጠበቅባችኋል ማለት ነው። የአገልግሎት ኦዲት ከተደረገ በኋላ ወይም ደግሞ ኦዲት ካደረጓችሁ በኋላ ዶክሜንቶቹን እንዳለ ወስደው ኦዲት ካደረጓችሁ በኋላ በዋናው መስሪያ ቤት የሚገኝ የኦዲት የስራ አስፈጻሚ ድጋሚ ኦዲት ስለሚያደርገው አሁንም ቢሆን በትዕግስት መጠበቅ አለባችሁ ማለት ነው። ሌላም ጥያቄ ሊኖራቸው ስለሚችል ያን ጥያቄያቸውን በአግባቡ እየመለሳችሁ ድጋሚ ኦዲት አድርገው በዋናው መስሪያ ቤት ኦዲት አድርገው እስከሚጨርሱ ድረስ እናንተ በትዕግስት መጠበቅ አለባችሁ። የምትጠየቁትንና እንድታቀርቡ የምትታዘዙትን ነገር እያቀረባችሁ ኦዲቱ እስከ መጨረሻው እስከሚያልቅ መጠበቅ አለባችሁ ማለት ነው። ስለዚህ ከወዲሁ መገንዘብ ይኖርባችኋል። እንግዲህ 2 ጊዜ ኦዲት ከሆነ በኋላ ግኝት ካለ ወይም ደግሞ እንድትከፍሉት የቀረ ሂሳብ ካለ እሱን በአግባቡ በተባላችሁት ቀን መክፈል ይጠበቅባችኋል ማለት ነው። ስለዚህ ኦዲት የሚደረገው ያው እስከዛሬ የቀራችሁ ክፍያ ወይም ደግሞ ሳትከፍሉት የነበረ የታክስ አይነት ሊኖር ይችላል፣ ወይም ደግሞ ኦዲት ሲደረግ የተገኘ ግኝት ሊኖር ይችላል። ስለዚህ ያንን ግኝት ከተገኘ በአግባቡ በተሰጣችሁ ቀን መክፈል ይጠበቅባችኋል ማለት ነው። የፈለጋችሁትን ለማድረግ ወይም ደግሞ የፈለጋችሁትን ክሊራንስ ለማግኘት እነኝህን ማድረግ አለባችሁ። በፍቃድ የታተሙ ደረሰኞች በፍቃድ ማለት በገቢዎች ተፈቅዶላችሁ ማንኛውም ደረሰኝ ታሳትማላችሁ ለስራ። ስለዚህ እነኛ ያሳትማችኋቸውን ደረሰኞች በአግባቡ አቅርባችሁ ቮይድ ማስደረግ አለባችሁ ማለት ነው። ምንም አይነት ደረሰኝ እናንተ ጋር ሊኖር ወይም ደግሞ ሊቀር አይችልም። እንዳለ ሁሉንም ነገሮች አምጥታችሁ ቮይድ ማስደረግ ይጠበቅባችኋል። እዛው ገቢዎች ወስዳችሁ ቮይድ ማስደረግ አለባችሁ ማለት ነው ደረሰኛችሁ። የሽያጭ መመዝገቢያ ማሽን ካላችሁ ወይም ደግሞ ካሽ ሬጅስተር ካላችሁ እሱንም መመለስ አለባችሁ ማለት ነው። ከመለሰ በኋላም በአግባቡ መወገድ እንዳለበት መገንዘብ አለባችሁ። ወይም ደግሞ ካሽ ሬጅስተር ማሽናችሁ መልሳችሁ በአግባቡ ማስወገድ ይጠበቅባችኋል ማለት ነው። ስለዚህ ደረሰኝ ይኖራችኋል፣ የካሽ ሬጅስተር ስለሚኖራችሁ እነኛ ሁለቱንም መልሳችሁ ማስወገድ፣ ወደ የሚፈለገው አካል ወስዳችሁ ማስወገድ ይጠበቅባችኋል ማለት ነው። መጨረሻ ደረጃ ላይ የተለያዩ ሰርተፍኬቶች ካላችሁ የተለያየ ሰርተፍኬት ሲባል የንግድ ስም ሰርተፍኬት ሊሆን ይችላል፣ የቫት ምናምን ሊሆን ይችላል። የተለያዩ ሰርተፍኬቶች ከንግዱ ጋር የተያያዙ ካሏችሁ እነሱን በአግባቡ መልሳችሁ ከፋይላችሁ ጋር ቮይድ ሆነው ከፋይላችሁ ጋር እዛው መያያዝ ስላለባቸው መያያዙንም እርግጠኛ መሆን አለባችሁ ማለት ነው። ስለዚህ እነሱ እንዳለ ቮይድ አስደርጋችሁ ተመልሱና
ከፋይላችሁ ጋር እዛ መታሰር ስላለበት እሱን እርግጠኛ መሆን አለባችሁ ማለት ነው። እነኚህን የዘረዘርኩላችሁ እንግዲህ ድርጅታችሁን ለመዝጋት ስትሄዱ ከምትጠየቁት ነገሮች እና ክሊራንስ ለማውጣት ስትጠይቁ ከእናንተ የሚጠበቁ ነገሮች ናቸው። ቀላል ናቸው፣ ብዙ የሚያጨናንቁ አይደሉም። እነኝህን በአግባቡ ካረጋችሁ ክሊራንሳችሁን ድርጅታችሁን ወደ አሁኑ በፈለጋችሁት ጊዜና ቀን መዝጋት ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ይህንን አካውንት ላይክ እና ፎሎ እያደረጋችሁ መጠበቅ ትችላላችሁ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ።